እስከ 4 አመት ድረስ እያወራሽ ነበር? አዎ አወራዋለሁ ምናምን ነገር ከዛም በኋላ በቃ ምንም የማገኝበትም ነገር የለም። እኔም በስራ ስልክ ዘጋው። በኢሞ ነበር የምናወራው። በኢሞ በሚያወራኝ ቁጥር ስደውል አይሰራም ይባላል። አይዞሽ እኔ ታይዞሽ ሁሉም ነገር ያልፋል። እሺ ያን ገንዘብ ካለቀ ጎዳና መውጣቴ ነው ብለሽኛል። አረብ ሀገር ላላችሁ ሴቶች እኔ ልመክራችሁ የምችለው በቃ ያኔ የምትሉት ካልሆነ በቃ እናት ወይም ካልሆነች በስተቀር ምንም አይነት ብር እንዳይልኩ። ሰላም ሰላም የእናት ሚዲያ ተከታታዮች እንደምን አላችሁ? እኔ ደህና ነኝ። ሁሉ ሰላም ነው፣ ሁሉ መልካም ነው። ዛሬ ደግሞ ከጎናችን አንድ እህታችን አለች። እቺ እህታችን ወደኛ ጋር አንገብጋቢ ጉዳይ ነው እና ይሄን ነገር መፍትሄ እንድትሰጡኝ እፈልጋለሁኝ ብላ ወደኛ ሚዲያ መታለች ማለት ነው። እናንተ ደግሞ ይሄንን ቪዲዮ ላይክ፣ ሼር እያደረጋችሁ እንዲሁም ደግሞ ኮሜንት ላይ ሀሳብ አስተያየታችሁን እየሰጣችሁኝ ለዚህ እህታችን እስኪ መፍትሄ የሚሆን ነገር ካለ ኮሜንት ላይ ጻፉልኝ ማለት ነው። ከሷ ጋር ትውውቅ እናደርግና ምንድነው የደረሰባት ምንድነው ያጋጠማት የሚለው ነገር ደግሞ ከሷም አንደበት ምን ሰማ ይሆናል ማለት ነው። ለኔ አንዳንድ ነገሮች ነግራኛለች ለመረጃም እንዲጠቅም እንዲሁም ደግሞ ለተመልካቾቼ ለእናንተ ብዬ ከሷ አንደበት የምትሰሙት ይሆናል። ከትውውቅን ጀምርና ወደ ጉዳያ ምን ይዛልን እንደመጣች አስተማሪ ቪዲዮ ነው ወይስ ደግሞ አሳዛኝ ታሪክ ነው ይዛልን የመጣችው የሚለውን ነገር ከእናንተ ጋር ሆነን እንሰማዋለን። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሰላም እህታችን እንዴት አለሽ? ሰላም ነው እግዚአብሔር ይመስገን። አለሁልሽ። ያው የነገርሽኝ ነገር ለኔ እንደነገርሽኝ ለተመልካቾቼም በዝርዝር ከመጀመሪያው ጀምሮ ትነግሪኛለሽ ማለት ነው። በመጀመሪያ ስምሽን ማን እንበል? ስሜ ሄለን እባላለሁ። ኦኬ ሄለን፣ ሚዲያችን ያው የታወቀ ነው። ሚዲያችን አይተሽ እንደመጣሽ እናውቃለን። እንደዚህ ስራ በመሰራበት ሰዓት ላይ አይቼው ነው ወደ ሚዲያቸው የመጣሁት። ለብዙ ሰዎች መፍትሄ ስትሰጡ ነበረ። እኔም ደግሞ በቤቴ ትልቅ ችግር አለ፣ ለኔም መፍትሄ ስጡኝ ብለሽ ወደኛ ጋር መጥተሻል። እስኪ ያለውን ነገር ምንድነው ያጋጠመሽ? ምንድነው የደረሰብሽ? ያው ቤተሰቦች ዝናብም እየዘነበ ነው፣ ግን ቢሆንም ደግሞ ለሷም ለተመልካቾችም አስተማሪ ነው፣ ለሷም ደግሞ መፍትሄ ያመጣል ብለን ነው ይሄን ካሜራችን አብርተን ወደ እናንተ የዘንላችሁ የመጣ ነው ማለት ነው። እስኪ በምን ጀመራችሁ? ምንድነው ወደኛ ጋር ይዘሽልን የመጣሽው የሚለውን ነገር እንጀምር እስኪ። እሺ ይዤላችሁ የመጣሁት አረብ ሀገር 4 አመት ሰርቼ ነበር የመጣሁት። ከዛ በኋላ ደግሞ የሆነ ፍቅረኛ ነበረኝ። በጣም ነበር የምንዋደደው። አምነው ነበር፣ ያምነኝ ነበር። ከዛ ወደ ጉዳያችን ከመግባታችን በፊት እስኪ ስለ ራስሽ ስለ ቤተሰቦችሽ እስኪ ባጭሩ በአጠር አድርገሽ ብትነግሪኝ ደስ ይለናል። ከዛ ከሱ ጋር የተዋወቃችሁት ትምህርት ቤት ነው ወይስ ካፌ ነው ምንድነው የሚለውን ነገር ንገሪ። ስለ ቤተሰቦቼ እኔ ያሳደገችኝ እናቴ ናት። ከእናቴ ጋር ነው ያደግኩት። ከዛ እናቴን በቃ አሪፍ ቦታ ለማድረስ ብዬ ነው ብቻ በትግል ነው እዛም የሄድኩበት። ብዙ እንትኖች ነበሩ እና ደግሞ አጋጣሚ ደግሞ የተማርኩኝ ሰራ ነበረ። ሁለቱም ትምህርትም ስራ ማለት ነው። የተማርኩኝ እየሰራው ከዛ በሰራውበት ነው ወደ ውጭ ሄድኩት፣ አረብ ሀገር ሄድኩት። በጣም ጎበዝ። ከዛም በኋላ ደግሞ ክላስ ትምህርት ቤት ነበር የተዋወቅ ነው ከልጁ ጋር የማታ በመማርበት ሰዓት እና አምኖ ነበር በጣም ብቻ። በምን አይነት መንገድ ተዋወቃችሁ? እስኪ ፍቅራችሁስ ምን አይነት ነበረ? ምን አይነት ነበረ? መጀመሪያ ላይ እንዴት ነው እንደ ፍቅር ሳይሆን ኖርማል ነበር የተዋወቅ ነው። እንደ ኖርማል እንደ ጓደኛ ማለት ነው። እንደዛ ነበርን። ከዛም በኋላ በቃ እንዴት ነው ስታየው መታምነው ሰው የለም፣ እንደዛ ነው የተሰማኝ። ከዛ ልሄድ ደግሞ ጨርሼ ምናምን ላይ ነው የተዋወቅ ነው። እንደዛ ብዙም እንትን አላልንም። ከዛ ሄድኩኝ ብቻ እዛ ሳልሄድ ፍቅረኛሞች ሆነን እዚሁ ናችሁ ማለት ነው? እዚህ ሆነን ፍቅረኛሞች ሆነን ከዛም በኋላ ብዙም እዛም ከሄድኩ በኋላ ብዙ ነገሮች እዚህ ሊኖሩ ይችላሉ ግን አላውቅም ነበረ። ከዛ ከሄድኩ በኋላ እዚህ የነበረው ፍቅራችሁስ ምን አይነት ነበር? ማለት ጓደኛ ነበራችሁ? ከዛ ፍቅረኛሞች ከሆናችሁ በኋላ ምን ያህል ጊዜ ከሱ ጋር ቆይተሽ በፍቅር ግንኙነት ውስጥ ምን ያህል ጊዜ ቆይተሽ ወደዛ ሀገር ሄድሽ? ክላስ ውስጥ እንደ ጓደኝነት 1 አመት እንተዋወቃለን። 1 አመት ሙሉ? በስመ አብ። በጓደኝነት እንጂ በፍቅር ምናምን አይደለም። ከዛ በፍቅር ደግሞ ስንት ጊዜ? በፍቅር ደግሞ እንዴት ነው አብሮን በምንሄድበት ሰዓት ምናምን ይሸኘኛል። ብቻ ብዙ አብረንም ጊዜ 1-2 ቀን ምናምን አሳልፈናል። ከዛም በኋላ እያለን ብቻ ሳናስበው ድንገት ወደድኩት፣ ወደ ፍቅር ቀየር ነው። ከዛም በኋላ ከጎኔም ሰው ፈልግ ነበር። በሰዓቱ አረብ ሀገር ሊሄድ ስለነበር ሴትም አይደለው እድሜ ምናምን እንዳይሄድ ብዬ ጓደኛ ማድረግ አለብኝ እሱም ብዬ አሰብኩኝ። ተነጋገርን። ከዛ እሱም በቃ ሳመነኝ፣ የማይለኝ ነገር የለም። እዛ ከሄድሽ በኋላ ብዙ ነገር ይቀየራል፣ ይለወጣል። በቃ ነው ያለው ምናምን በቃ በወሬው በጣም ያሳመናል ሲያወራ ምናምን። ቤተሰቦቹ ቤተሰቦች እንዴት እዚህ ነበሩ?
ስለሱ ቤተሰቦች እንኳን ብዙም አሉ ነው የሚል አብሬው ነኝ ብቻ ብዙ አይነት ወሬ ነው የሚያወራው ግን በሰዓቱ የሚለኝ የነበረው እኔ እዚህ ነው ብቻዬን ነው የምኖረው ቤተሰቦቼ ክፍለ ሀገር ናቸው ነው የሚለኝ ከዛ አስተዋውቆኝም አያውቅም አንዱን ጓደኛውን አስተዋውቆኛል መሰለኝ አንዱን ጓደኛውን አውቀዋለሁ እሱንም ያው ክላስ አብረን ስለነበር ነው እንጂ በለጠ እንደዚህ እንትን አለንም ብዙም አልሄድንም ማለት ነው አንድ በፍቅር በቃ ከቀየረ ጓደኝነት ይበዛል ማለት ነው በጓደኝነት አመት በፍቅር 3 ወር ምናምን ነው የሚሆነው አጭር ጊዜም ባይሆን አሪፍ ነው ብቻ እሺ ወደ አረብ ሀገር ከሄድሽ በኋላ ምን ተፈጠረ አረብ ሀገርስ ምን አይነት ነገር አጋጠመሻው የተለያዩ ሰዎች ምን ይደርስባቸዋል መሰለሻው እኛ ኢትዮጵያውያን በመንሰማቸው ነገሮች ብዙ ስራ ይበዛባቸዋል ለእህቶቻችን ወንድሞቻችን በጣም ያሳዝናሉ ስራ መብዛቱን ብቻ ሳይሆን የተለያዩ በደሎች ይደርሱባቸዋል ይሄ ከፎቅ መወርወር ምናምን የሚለው ነገር እውነታ ነው አንቺስ ያን ነገር አጋጥሞሻል ወይስ ደህና ቤት ነው ያጋጠመሽ ስለ ሰዎቹም እንዲሁም ደግሞ ስለ ስራሽ እስኪ ምን አይነት ነበር እስኪ ነገር በርግጥ እውነት ለመናገር አዲስ ሀገር ስትሄድ ሁሉ ነገር ይቀየርባል በዛ ላይ ቋንቋውን በደንብ እንትን አይደለም ነበር ግን እያለ ሲሄድ ከጊዜያት በኋላ ተለምዷል ሳፈልግም በቃ ሁሉ ነገር ሁሉ ነገር ነው ፍራቱ አለ አጠገብክ ማንንም የለም ብዙ ነገሮች ነው እንትን የሚለው እንደሚባለው ደግሞ ከፎቅ ይወረወራል ምናምን የሚባለው እንደዛ እንኳን አላጋጠመኝም ያው ይላሉ እንጂ በድሎ አለ በጣም እንዴት ነው እንደሱ ስትበላ ራሱ ተሳቃ ነው የለም ሁሉ ነገር ስትሰራ ምን ስትል በጣም ለፍተህ አጽድተህ መልሰው ያስጸዱካል በዛ ላይ ፍቅር የቤተሰብ ፍቅር አለ አንድ እናቴን ራሱ ደውዬ ማገኛት ሰዓት የለኝም ነበር በጣም ስራ የምተኛበት ተኝተህ ከለ በቃ ደክሞ በጣም ብዙ ስራ ሰርታ ልተኛ ስትል ድጋሚ ትጣራለ ብዙ እንተኖች አሉ በሰዓቱም እንደምንም ብለህ የሰው ሀገርም ስለሆነ በጣም ከባድ ነው ተለምዷል ከአንድ ከሱ እንዴት ነው አንድ ነገር 21 ቀን ሲደጋግሙት ለምን ይለመዳል ሳትወድ በግድ ለመድኩት ብቻ ጠንክሬ ነበር በሰዓቱ ከዛ በኋላ እሱም እንዳለኝ ሳቅ ደግሞ የዛኔ ምንም አይሰማኝም እንዴት ነው ምንም ያኔ እሱ ያበረታታሽ ነበር ባልቺ ጎበዝና በጣም ከእናቴ በለጠ እሱ ነበር የሚያበረታታኝ በጣም ነበር የሚያስብልኝም መስሎ የሚስተማኝ እሱ ነበር ካልደወልኩ ይጨንቃው ነበር ምናምን ከዛ እኔ ደግሞ በቃ የበለጠ እዛ ሲሄድ ለኔ ያለው እንትን ማለት በቃ እንትን አለኝ በጣም ሳበኝ ማለት ነው ከዛም በኋላ ብዙ ነገር በመሆኑ ምናምን በማበረታታት ያበረታታኛል ከጎኔን አይዞሽ ምናምን በርቺ ምናምን ብዙ ነገሮች ነው እንትን የሚለኝ እዛ ሆኜ ደግሞ ሚዲያ ላይ የሚለቀው ምናምን ነገር እዚህ ያለን ፎቶ የተነሳነው ምናምን ሲለቅ ምናምን አምኜው ነበር በቃ ሙሉ ለሙሉ አብሮኝ የሆነ ያክል የተሰማኝ እሱም አለ እናቴም አለች አልኩኝ ከጎን ማሌ ደግሞ በቃ እንዴት ነው ከዛ በኋላ ምን ተፈጠረ ከሱ ጋር እንደዚህ ያበረታታሽ አይዞሽ በሚልሽ ሰዓት ላይ ምን ተፈጠረ ደግሞ በመሃል ማሌ ደግሞ ማዘር አረፈች ከዛ ያሷን ሰምቼ በጣም አዝኜ ምናምን ነገር ነበረ ከዛም በኋላ ደግሞ እንዴት ነው እሱ ከጎኔ እንዳለ በቃ እሱ ሙሉ እምነቴን በሱ ላይ ያረኩት ማለት ነው በቃ እሷ እንትን ካለች ብዬ ብር ትልክልት ነበር ግን እንደ ፍቅረኛ ማዘሬ ካረፈች ምናምን በኋላ በቃ ማንንም የለኝም ወደዚህ ምልክለት ሰው የለም ምናምን ብዬ አሰብኩኝና ሙሉ ለሙሉ እሱ ጋር ነው ብር ማስገባው ምልክለት ከዛም በኋላ አስቀምጥለዋለሁ ያስቀምጣል ለኛ ነው ምናምን ስመጣ ብቻ ቤት እንትን እንላለን ምናምን ብለን ሙሉ በቃ ለራሴ የምለው ነገር የለም ሙሉ ለሱ ነው ማለት በሱ አካውንት ወደ ኢትዮጵያ ነበር የምትልኪው እሱ ጋር ነው ማስቀምጠው ራሴ ጋር ማስቀምጠው ሌላም ጓደኛ ምንም ነገር ስለሌለኝ ሙሉ እምነቴን ስለሰጠሁት እሱ ጋር ነበር ማስቀምጠው እሺ ከዛ በኋላ በቃ መንኩት ሁሉ ነገር እያሰራው ነው እንዲያረኩ ነው ያስቀመጥኩ ነው ሲለኝ በቃ ተጭኜም አልጠየቀውም እሱ ስራ ነበረው እዚህ ኢትዮጵያ ይሰራል ወይስ በባዶ ነው አይሰራም እንዲ ተንቀሳቃሽ ምናምን ነገር ነው የሚለኝ ይሄ ብዬ ስራውን አላውቀውም በደንብ ያን በሰዓቱ ማራለ ይሄን ፍቅረኛሽ የሚያክል ሰው እንዴት አታቂ እንዴት ነው ይሄ ምንድነው የምትሰራው ብለህ ትኩር አድርጌ አልጠይቅም ብቻ ስራ አለኝ ነው የሚለኝ እንጂ ምን እንደሚሰራ በእርግጥ አላውቅም ነበር ከዛም ብቻ ባገኘሁት ነው እየተንቀሳቀስኩ የምሰራው ነገር ነበር የሚለኝ ሲኖር ሰራለው ሳይኖር አልሰራም እሺ ከዛ በኋላ ምን ተፈጠረ አንቺ ስንት አመት ቆየሽ እዛ አረብ ሀገር ከዛ 4 አመት ምናምን ነገር ነው ከዛ ከ4 አመት በኋላ ደግሞ እንዴት ነው 4 አመት ሙሉ ለማዘር ብዙም አልሄድኩላትም ምንም ነገር አላረኩላትም በ4 አመት ውስጥ ብዙ ነገሮች ሰጥቼው ከዛም በኋላ ሳወራው ምናምን ቤት ገዝቻለሁ አለኝ ብዙ ነገር አድርጌያለሁ ለኔና ላንቺ ነው እንደመጣሽ በቃ ቤትሽ ነው ምገቢ ምናምን ነገር አለኝ እኔም ተመልካቾች በጣም ይቅርታ ካሜራማናችን ጃንጥላ ይዞ እየቀረጽን ስለሆነ ምክንያቱም ዝናብ ስለሆነ ማለት ነው ካሜራ ላይ ጃንጥላ እንዳታስገባ እንዳትከልላቸው እሺ እና ከዛም በኋላ ብቻ ከ4 አመት ምናምን በኋላ ብዙ ብር እሱ ጋር ነበረኝ ከዛ ደወልኩለት ምናምን እንደምመጣ ምናምን ነገርኩት በቃ ነው ቤትሽ ነው የምትገቢው ምናምን ነገር አለኝ ከዛ እኔም ደስ አለኝ
ያው ማለት ቤት ገዛ ቤት ገዛው አለኝ። በሱ ብር ነው ወይስ ባንቺ አብራችሁ ሼር ነው? አብረን ሼር ነው ያለኝ በሰዓቱ። ኦኬ አብረን ሼር አድርገን። ምን ያህል ገንዘብ ላክሽለት ግን ወደዚህ ወደ ኢትዮጵያ? ቢያንስ የምትገምጪው አንቺ ስንት አመት እዛ ሰራሽ? 4 አመት። 4 አመት አንድም ዲ ምናምን ይደርሳል። ምንም ነገር ለማንም ምንም ነገር አላርም። ለራሴ ራሱ ቤት እዛ እንትኖች ማዳማ መሰጠኝ ነው እንጂ ሌላ ምንም ማረገው ነገር የለም ነበር። ከዛ ወደ ኢትዮጵያ 4 አመት ከ4 አመት በኋላ ነው እንግዲህ እስከ 4 አመት ድረስ እያወራሽ ነበር? አዎ አወራለሁ ምናምን ነገር። ከዛም በኋላ በቃ ምንም የማገኝበትም ነገር የለም። እኔም በስራ ስለተጠመድኩኝ ይሄ ብዬ የማየው ነገር የለም በሰዓቱ። ከዛም በኋላ ስመጣ እዚህ እንዴት ነው ደወልኩለት። እቀበልሻለሁ ትኬት የቆረጥኩበትንም ቀን ነግሬዋለሁ። እቀበልሻለሁ ምናምን ያለኝ እሱ ነው። ከ4 አመት በኋላ በቃ ወደዚህ አዲስ አበባ ስመጣ ብደውል እዛ ከደረስኩ በኋላ እዛ ውስጥ ሆኜ አይደለም ወርጄ ስደውል ጭራሽ ስልኩ የሰጠኝ ስልክ አይሰራም። እዛ ማለት መጀመሪያ የምታወሪበትን ስልክ ዘጋው? በኢሞ ነበር የምናወራው። ከዛ ቀጥታ በኢሞ በሚያወራኝ ቁጥር ስደውል አይሰራም። እዛ ሆኜም ደግሞ የሆነ ጊዜ ምን ደዋወልበትም ስልክ ነበረ። እሱም ስደውል አይሰራም። በዚህ ደዊ ብሎ የሰጠኝም ስልክ ስደውል አይሰራም። እዛ ሄጄ ምኑን ከምኑ ለያዘው ምንም ነገር በቃ እንዴት ነው። አንቺ ደግሞ ቤተሰቦች በዚህ በሰዓቱ የለም? ማዘሬ የለችም። የማዘሬ ቤት ምን ይሁን ቤቱንም አላቅም። ምን ብዬ መሄድ እንዳለብኝ ወዴት መሄድ እንዳለብኝም ግራ ገባኝ። ብቻ በጣም አመኘው ነበር በጣም ከሚባለው በላይ። አይዞሽ የኔታ አይዞሽ፣ ሁሉም ነገር ያልፋል። እኛም ደግሞ ይሄ ሰው ቃል እንገባልሻለን እናመጣልሻለን። ይሄንን ነገር ይዞ የትም ቦታ አይደበቅም። ምንም ሐሳብ አይግባሽ። እንግዲህ ወደዚህ ከመጣሽ በኋላ አሁን ያለሽው በእጅሽ ላይ ባያሽው ገንዘብ ነው እንደነገርሽኝ ከሆነ እጅሽ ላይ ባያሽው ገንዘብ ነው ያለሽው እስካሁን ድረስ የተቀመጥሽው። ያን ገንዘብ ካለቀ ጎዳና መውጣቴ ነው ብለሽኛል። እኛም ከጎንሽ አለን። ቤት የሚያስፈልግሽ ነገር ከሆነ የሚያስፈልግሽም ገንዘብ ወይም አልባሳት ሊሆን ይችላል፣ ቤት ሊሆን ይችላል፣ ከጎንሽ አለን። እኛም እንደግፍሻለን። ምንም ሐሳብ አይግባሽ እሺ። እንግዲህ አሁን ያው ብዙ ሰው እያየሽ ስለሆነ ለነሱም አስተማሪ ይሆናል ብለሽ የምታስቢው ወሬ ከሆነ የምታወሪላቸው የምትነግራቸው ነገር ካለ እንደዚህ ሰው አትመኑ ብቻ የሚለውን ነገር የሚያስተምራቸዋል የምትዩ ነገር ካለ እስኪ ንገሪያቸው ለተመልካቾች፣ ውጭ ሀገር የሚኖሩ ሰዎች ማለት ነው። አረብ ሀገር ላላችሁ ሴቶች እኔ ልመክራችሁ የምችለው በቃ ያኔ የምትሉት ካልሆነ በቃ እናት ወይም ካልሆነች በስተቀር ምንም አይነት ብር እንዳይልኩ ጭራሽ ማለት ነው። ለማንም ሰው ምንም ብር መላክ እንደሌለባቸው እድሜያቸውን ጨርሰው ማለት መምጣት ብቻ ከባድ ነው። ሰው ማመን በጣም ከባድ ነው። በዛ አይነት ልክ በእኔ ልክ ደግሞ እንደዚህ እስከ ጥግ ድረስ ማመን የለባችሁ እና ብቻ ፈጣሪ እሱንም በቃ እሺ። አሁን የነበረበት አድራሻ ታውቂያለሽ? በሰዓቱ ያው የትምህርት ቤት አካባቢ ነበረ የሚኖረው እሱ ማለት ነው። የሚኖረው ደግሞ እንትን ጦር ኃይሎች ነበር ያለኝ ነው። ወደ ጦር ኃይሎች አካባቢ ነው ቤቴ ነው የሚለኝ። በቃ እንግዲህ መረጃ አጠያይቀን ወደዛ ወደ ቤቱም እንሄዳለን። ያለውን ነገር ብቻ ሐሳብ አይግባሽ። ይሄ ሰው በእጃችን እናመጣልሻለን። ምንም ችግር የለውም እሺ። ወደ ሚዲያችን አክብረሽን ወደሽን ፈቅደሽን ሐሳባችሁ ነው ታገኙልኛላችሁ ብለሽ ወደኛ ሚዲያ ስለመጣሽ በጣም ከልብ እናመሰግናለን። እሺ እኔም አመሰግናለሁ። እሺ ምንም ችግር የለውም። እንግዲህ ተመልካቾች ያለቻችሁ ነገር በጣም ያሳዝናል። ማለት የምታምኑት ሰው እንደዚህ አይነት ነገር ያደርጋል ማለት በጣም ከባድ ነገር ነው። ለወደፊት ከኔ ጋር ይቀጥላል ከኔ ጋር ይኖራል ብላ እሷ በጣም ብዙ አመት ለፍታ 4 አመት እንግዲህ ማለት የሰው ልጅ በጣም ብዙ ነው የሚቀየሩ። የሰው ልጅ በአንድ ቀን ታሪኩ ሊቀየር ይችላል እድሉ ከሆነ ማለት ነው። የሷ 4 አመት እዛ ሀገር ለፍታ ያመጣችሁ ገንዘብ እንደዚህ ማድረጉ ተገቢ አይደለም። ቤተሰቦች እንደዚህ የምታደርጉ ወንዶች ካላችሁ ደግሞ እረፉ፣ በላባችሁ በገንዘባችሁ ስሩ እላለሁኝ። ደግሞ ያው ተመልካቾች ለናንተ አስተማሪ እንዲሁም ደግሞ የተለያዩ ነገሮች ለናንተ ይዘንላችሁ እንመጣለን ለሌላ ጊዜም። ይሄኛው ቪዲዮ ደግሞ እስኪ ምን ተረዳችሁ በዚህ ቪዲዮ ላይ ሀሳብ አስተያየታችሁን ኮሜንት ላይ ስጡኝ ማለት ነው። አሁን ደግሞ በቀጣይ ወደ ማን እንሄዳለን? ወደዚህ ስሙ ግን አልነገርሽንም። ማን ነው ስሙ? አቤል ይባላል። አቤል ኦኬ። ቀጣይ ደግሞ ወደ አቤል ጋር እንሄድና አቤል የት ነው ያለው? የኔም የስራ አባላቶች ስላሉ እነሱም መርምረው የሚደርሱበት ነገር ይሆናል ማለት ነው። ፎቶን ትሰጠናለች፣ ፎቶን ትሰጪኛለሽ ወይም ደግሞ ስልክሽ ላይ ታሳይናለሽ። ከዛ በኋላ ያለበት ድረስ በሎኬሽንም ይሁን እያጠያየቅንም ይሁን እንሄድና ገንዘቧን እንቀበላለን። ከዛም በኋላ ደግሞ በቀጣይ ቀን ከሷ ጋር ብሯ ተመለሰ አልተመለሰ ብቻ ያለውን ነገር ወደ እናንተ ይዘንላችሁ እንመጣለን ማለት ነው። እስከዛው ድረስ ሰላም ቆዩ። ኮሜንት ላይ ሀሳብ አስተያየት አስቀምጡልኝ፣ ሼር አድርጉት፣ ትማሩበታላችሁ። ቸር ሰንብቱ።